95% ኢትዮጵያውያን እነዚህን አኗኗር ጥበቦችን አይጠቀማቸውም። አንደኛ፣ በቤታችሁ የኤሌክትሪክ ሽቦ ድንገት ከተላጠና የመሸፈኛ ፕላስተር በቤታችሁ ከሌለ የሃይላንድ ክዳንን ጫፍ በምታዩት መልኩ በእሳት አሙቃችሁ ሽቦው ላይ በመጠቅለል በቀላሉ አደጋን እንዳያስከትል መሸፈን ትችላላችሁ። የማይወጡ ቅባታማ ነገሮች የፈሰሱበት የአትክልት ማስቀመጫ ባስኬት በዚህ መልኩ ከቆሸሸ ሳፋ ውስጥ አስቀምጣችሁ ጨው፣ ሎሚና የማጠቢያ ሳሙና ላዩ ላይ ጨምራችሁ ለ10 ደቂቃዎች ከጠበቃችሁ በኋላ የፈላ ውሃ ላዩ ላይ ጨምራችሁ ካጠባችሁ ለመውጣት የሚያስቸግረውን ቅባታማ ነገሮች በዚህ መልኩ በቀላሉ ከላዩ ላይ ማጽዳት ትችላላችሁ። ፕላስተርን ከለጠፋችሁ በኋላ በቀላሉ ለመቁረጥ የዚህ አይነት ሽቦ ላዩ ላይ በዚህ መልኩ ከተመጠባችሁ በኋላ በዚህ መልኩ በቀላሉ ለመቁረጥ ያስችላችኋል። የቤት ቁልፋችሁ ድንገት ጋን ውስጥ ከተሰበረ የሃይላንድን ክዳን ጫፍ እንዲያደርጋችሁ በእሳት ካሞቃችሁ በኋላ ላዩ ላይ ለጥፋችሁ ለ10 ደቂቃዎች ከጠበቃችሁ በዚህ መልኩ በቀላሉ ጋኑን መስበር ሳይጠበቅባችሁ ማውጣት ትችላላችሁ። መረጃው ጠቃሚ ሆኖ ካገኛችሁ ፎሎ ማድረግና ለጓደኞቻችሁ ሼር ማድረግ እንዳይረሳ። አመሰግናለሁ።